ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘምዘም ዩቲዩብ ተከታታዮች እንዴት አላችሁ? ሰላም ነው ያለን አልሐምዱሊላህ። ዛሬ ማለት ነገር ምሳ መብላት ጀምረን እዚያ ላይ እላችኋለሁ። ምሳ ሳንስ ስንቀር ማዞር አልችልም፣ ስልኬ ስለማይዞር ነው። የዋዘን መጣ ድስቲቷ ይቻት እንደምትመለከቱት ሸዋ ማለት ነው። እንጀራ የተጠቅልል ብላ ይሄው ዝጋ መጣ ማለት ነው። ከዛ እንግዲህ ተራችን ይሄ ነው። ምን ይመስላል ተመለከቱት እና እንብላ ለማለት ያክል ነው። የኢትዮጵያ ኑሮ እንዴት ነው? እየበላን እንደዚህ ነው በቃ። ቢዞር ኑሮ አዙሬ እንዴት ባሳየዋችሁ ደስ ይለኝ ነበር ማለት ነው። እናላችኋለሁ። ለማንኛውም ውድ የዘምዘም ዩቲዩብ ተከታታዮች የኢትዮጵያ ኑሮ እንደዚህ ነው። 5 ብር 10 ብር ትርፍ ነው ተዘርግተን ነው። ለዛውም ላንሸጥ እንችላለን። አገር እንዳትመጡ ምናምን ብዬ አልሰክስም ነው ቶሎ አገራችን ያው ሁልጊዜ ሰው ሀገር ስለማይኖር ግዴታ ነው መምጣት። ግን ያው የምንጠብቀውና የምንፈልገው ኑሮ አንኖርም። እንደዛ ምን ኑሮ የምንኖር ልጆች በጣም ጠንቃቃ ለገንዘባችን ቫልዩ ሰጥተን የምንኖር እንደምትመለከቱት እንትን ነው። እህቴ፣ አጎቴ፣ ወንድሜ ምናምን ወላሂ ብር የምትሰጡት ሰው ጥላት አድርጓችሁ ነው ቁጭ የሚለው ማለት ነው። እንደዛ ፋ ያለ ኑሮ ልኖሩ የምትችሉት እንደነገርኳቸው ነው። ለማንም ሳትሰጡ በቃ ብራችሁን ዋጋ ሰጥታችሁ ተመጣችሁ ነው። የእናንተን ብር የወሰደ እናንተ ሰረዱት የኖራችሁ ሰው እርዳታው ሲያቆምበት እዚህ ስትመጡ እናንተን ጥላት እንደሚያደርጋችሁ እንዳትጠራጠሩ። ብራችሁን ያዙ። በተለይ ለወንድ የምታበሉ ማለት ነው። እንዲህ ዋላ ተመጣው ቤተሰብ ቢበላው ይሻላል ማለት ሳይሆን ይሻላል። ቢያንስ እንደው ማንም መታቁት የሚበላው የራሳችሁ ሰው ቢበላው ይሻላል ነው ለማለት ያክል ነው። እና ውዶች እየተጠንቀቁ ወላሂ ኢትዮጵያ ላይ መኖር በጣም ከባድ ነው ከምታስቡት በላይ። በእርግጥ ሄዶ የሚያቅሰው ፏ ብሎ ይኖራል። በቃ አይ ስላላየ ፏ ብሎ ይኖራል። ወጪውንም ገቢውንም ገምቶ ይኖራል። እኛ ግን እዛ ሄደን በዛ ማጋመት በወር ገቢ እንጂ ወጪ የማናውቀው ሰዎች ግን በጣም ኢትዮጵያ ለመኖር በጣም እንቸገራለን። በተለይ ቶሎ እንደመጣ ያለንን ለመበታተን የምንቸኩለው ነገር በጣም ከባድ ነው ማለት ነው። ለማንኛውም ራሳችሁን ጠብቁ፣ ብራችሁን ያዙ። እኔም ልብላ ጨርሷለሁ። ለማንኛውም እያወራኋችሁ ማለት ነው። ዞር እያልኩባችሁ እና ይህን ይመስላል። እዛ ሀገር የምትኖሩት ብራችሁን ጠንክራችሁ ቦታ የገዛችሁ ህጋዊ ህገወጥ ተመግዛት ደግሞ በእርግጥ ህጋዊ ቦታ በጣም ከባድ ነው አሁን። ከዛ ደግሞ ህገወጥ ቢሆን መግዛት ይሻላል። ቢያንስ የሆነ ቦታው እንትን ይላል ማለት ነው። እጅሽን ለሳሽ ሞሽ እንዲያትወይ እና ብቻ ከባድ ብራችሁን ያዙ ፕሊዝ። እና ውዶች በልቼ ጨርሼ መጣጥጬ እንደምትመለከቱት አይታያችሁም። ያው ስልኩ ስለሚያዞር ነው እንዳልኳችሁ። በልቼ ጨርሼ ነው ይታያል። የሚበቃኝን ያክል በልቻለሁ። አልሐምዱሊላህ ወለከል ሐምድ። እና ምን ልላችሁ ፈልጌ ነው ኢትዮጵያ ላይ መጥቼ ስራ ይዛለሁ ምናምን ማለቱ ኸይር ነው መስራቱ ነው። ግን መጀመሪያ ሲጀምሩ በጣም ማለት በጣም በቃ መከራ የተሞላ ነው። ቻሌንጂንግ ነው ለመሰላችሁ። ፍቃድ ስትሉ አላግባብ ይጭኑባችኋል። ሰው በጣም ፈተና ነው። ያንን ሁሉ አልፋችሁ ግን እንደ ወደ ንግዱ ዓለም ተገባችሁ እኮ ደህና ነው፣ ምንም አይልም ማለት ነው። ግን እንደፈለጋችሁት አይደለም። እንደ አረብ ሀገር መብታችሁ መከበር ምናምን የለውም። ላይ ማግኘት እያለባችሁ መስራት እያለባችሁ ትበደላላችሁ። ብዙ ነገር አለና የሁሉ ግን በምን ኃይል ነው የሚሄደው? በብር። ያ ማለት ጉቦ ምናምን ትሰጣላችሁ ሳይሆን ቢያንስ የመቶውን ሺህ ብር እቃ የሆነ ማስፈጸም ባለባችሁ 50 ሺህ ብር የምታስፈጽሙበት ነገር ካለ 100 ሺህ ብር መኖር አለባችሁ ምናምን ብዙ ነገሮች ማለት ነው። ስለዚህ ተዛ አንጻር ብር ያዙ፣ በጣም ብር ያዙ። ብር ያስፈልጋል ማለት ነው። በጣም ይከብዳል ማለት ነው። ኢትዮጵያ ላይ ወላሂ ነው የምላችሁ፣ እንደምላችሁ አይደለም። እና ደግሞ ስልኬን እንደዛ አድርገን ሰው ካለሁት እንጃ። እና ለማንኛውም
አስቡበት፣ ብራችሁን አታባክኑ። ሁለተኛ ደግሞ ታሽን ላይ እቃ ብዙ አትግዙ እና ሰው ሲመጣብን ያቆምኩት ማለት ነው። በጣም ብዙ ችግር አለው። ግን ብራችሁን ያዙ። ወላሂ ብራችሁን አትስጡ። በጣም ከባድ ነው። እዛ ስንሆን የአንድ ወር ደመወዛችን ነው፣ የሁለት ወር ደመወዛችን ነው። ተከሌ ምስኪን እከሌ ምናምን የምንለው ነገር አለ። ግን እንደምታስቡት አይደለም ውዶች፣ ወላሂ እንደምታስቡት አይደለም። ኢትዮጵያ ላይ አሁን ላይ ማለት ነው ዩቲዩበር መሆን ለራሱ ጥሩ ነው፣ ግን በጣም ከብዳል። ለምን ብትሉ ልቀርጹ ስትሉ ምንድነው ፖሊሶቹ ማን ነው ለምንድን ነው ፍቃድ አለ ሆይ ምን አለ ሆይ የሚሉ ነገር አለ። ሰው ደግሞ በቃ አንድ ቪዲዮ ሲቀርጹ ተገባ ማለት ነው። በጣም የሆነ ሌላ ነገር ወንጀል ፈጸማችሁበት ነው የሚመስለው። ግን እናንተ የምትቀርጹ ሰዎች ደግሞ የሆነ ካሜራማን ኑሮት የሆነ ሌላ ነገር ካለ በቃ እንትን ነው የሚመስላችሁ፣ ለመግባት ላይ ቋቋሉ። ግን ለታዋቂ ስታሆናችሁ ድረስ በጣም ብዙ ይሄ እንኳን ባጭሩ ማለት ነው እንኳን ይፈታል እናላችኋለሁ ውዶችዬ። እንደምንም ብላችሁ ብራችሁን ያዙ። ዋናውና ትልቁ ደግሞ ወቅት ዳውድ المهم እዚህ ቴክስት ገብቶልኝ እያነበብኩ ነው። ይከብዳል። እንደምንም ብላችሁ ቤታችሁን ሰሩ። ቤት መስራት ነው ጥሩ። ሲቀጥል ደግሞ ማለት ነው ትዳር እኔ የወንድሜን እንትን አላማሳክቼ ነው፣ እኔ የእህቴን አላማሳክቼ ነው፣ እኔ ቤተሰቦቼን ግብ አድርጌ ነው ምናምን የማገባው ማለት በጣም ከባድ ነው። በጣም በኋላ ዋጋ ያስከፍላቸዋል። ምን አለ መሰላችሁ ቤተሰቦቻቸው ለምን አንድ ማድረግ ለቤተሰብ በጣም ያስደስታል ከምላችሁ በላይ ማለት ነው። ማንም ሰው ለቤተሰቡ አድርጎ የሚያስደስታል፣ በጣም ያስደስታል። ግን ያን እነሱን እናስደስታለን ስትሉ የእናንተ ጊዜ ያልፍና በኋላ የሆነ ነገር እነሱ ይብሳሉ። ለምን አታገቢም፣ ለምን እንዲያትዩም ምናምን ጊዜያችሁ እንዳለፈ ያውቁትም ማለት ነው። በጣም እንትን ቤተሰብን አላህ ካላላችሁ ትዳር ቤት ሆናችሁ ማስደሰት ትችላላችሁ። ካልሆነ ደግሞ የእናንተ ትዳር ለእነሱ ያስደስታችኋል። በእርግጥ አሁን ላይ የአሁኑ ቤተሰብ እነሱ ብር በቃ የሆነ ነገር እንዲሟላላቸው ነው የሚፈልጉት። ቢሆንም ግን እንትን ነው ትዳራችሁን ቤት መስራት አስቀድሙ እላችኋለሁ ውዶችዬ። እንደ ብዬ መንገር እንዳለብኝ ለራሱ አላውቅም። በዛ ላይ ደግሞ ማይክ የለኝም። ማይክ ስላለለኝ ድምፁ ሊቆራረጥ ይችላል ብዬ አስባለሁኝ። በቃ ይህን ልላችሁ ነው የምፈልገው። በጣም አደራ የአረብ ሀገር ሴቶች አትበሉ ብራችሁ። እኔም ወላሂ ተምን ጀምሬ ምን ላይ እንደማቆም አንዳንዴ ትንለኛ ማለት ነው። እና ለኸይር ነው ብሎ ማለት ነው። ብቻ አደራ እንዱ ብራችሁን ያዙና ብር ምንም አያደርግም። በርግጥ ማድረግ አለብሽ። እናትሽ እየራባት አባትሽ እየራባው ምናምን ይዛሉ ማለት አይደለም። ግን ለአባትና ለእናትም አይደለም። ሀታ ለአባትና ለእናት በልክ ስጡ፣ በልክ አድርጉ። ማድረግ ያለባችሁን ነገር ባይዘው እኛ ሲደርስብን እንጂ ሰው ሲነግረን አንሰማ። ወላሂ ሰው ሲነግረን አንሰማ። ለማንኛውም የዛሬው ቪዲዮአችን ይሄንን ይመስላል። ሰብስክራይብ አድርጉ፣ ኮሜንት አድርጉልኝ። በጣም ይከፋል ኢትዮጵያ ስትገቡ ማለት ነው ብዙ ነገር። በቃ ይሄን ነው የምላችሁ ልላችሁ የምችለው። ባይ